ዲዛይር አለኝ ቢዋይዲ አለኝ ምናምን የምትል በሙሉ ባንክ ቤት ተበድረ ገዝተ ምናምን ነገር መኪና አለኝ የምትል በሙሉ ጣለው በእናትህ። ይሄ መኪና ያየውን የከተማውን ውበት ተከትለው ወደ ሀገር በመግባትና እነዚህ ውብ ጎዳናዎች ላይ ፈልሰስና ደልቀቅ ብለው የሚንሸራሸሩ ውድና ቅንጡ መኪኖችን ማየት ከብርቅነት አልፎ እየተለመደ የመጣ ሲሆን በቲቪና ሶሻል ሚዲያዎች ላይ ብቻ ተደንቀን የምናያቸውን እንደነ ቴስላ ሳይበር ትራክ አንስቶ አውዲ RS7 እና 39 ሚሊዮን ብር መሸጫ ዋጋው የሆነውን ኮርቬት C8 እንዲሁም ይህን ቼቭሮሌት ካሜሮን ጨምሮ በኢትዮጵያ ውስጥ በጭራሽ አይገቡም የተባሉትን ሌክዠሪ መኪኖች ከመግባትም አልፈው ሰርግ ማጀቢያነትን ሲያገለግሉ እያየን እንገኛለን። እኛም በከተማችን የሚገኙትን ሌክዠሪና ውብ እንዲሁም ቀልድ በሚመስሉ በአስደንጋጭ እጅን ባፍ በሚያስጭኑ ሚሊዮኖች የተገዙ መኪኖችን እኛ ኢትዮ ምርጦች ግን በነፃ ቤታችሁ ድረስ በስልካችሁና በቲቪያችሁ ስክሪን በ10 ደረጃ አወዳድረን ልናስቃኛችሁ ከተፍ ያለን ሲሆን ከእናንተ የሚጠበቀው ያለምንም ክፍያ ይህን እንደ ስሙ ምርጥ የሆነ ቻናል ሰብስክራይብ እና ቪዲዮዎቻችንንም ላይክ እና ለወዳጆም ሼር በማድረግ አብረውን እየተገረሙ እስከ መጨረሻው መቆየት ብቻ ነው። በ10ኛው ደረጃ ላይ የተቀመጠውና ወደ ሀገራችንም በቅርቡ ከገቡት ውድና ሌክዠሪ መኪኖች ውስጥ አንዱ የሆነው የ2024ቱ ፖርች 911 ሲሆን በጣት የሚቆጠሩና በቀይና በነጭ ከለር የሚገኝ ሲሆን ባለ 4 በርና አነስ ያለ ግን የስፖርት ካር ቅርጽ ያለው ሲታይ ቅልል የሚል መኪና ነው። ፉሊ ኤሌክትሪክ እንዲሁም ብዙ አይነት ኢንጂን ፐርፎርማንስ ያላቸው ሲሆን ከ379 እስከ 640 የሚደርስ የፈረስ ጉልበት ያላቸውና ከፍተኛ ፍጥነቱም 193 ማይል ፐር አወር የሚበር ሲሆን በከፍተኛ ደረጃም የመስፈንጠር ብቃት ስላለው ከ0 ወደ 60 ማይል ለመድረስ የሚፈጅበት 2.1 ሴኮንዶች ብቻ ነው። የዚህም መኪና ዋጋ እንደ ሞዴሉ ቢለያይም ከ$114,000 ጀምሮ ሲገኝ በሀገራችን ውስጥ ደግሞ ታክስና ትራንስፖርት ሌሎቹንም ጣጣዎቹን ጨርሶ ሲሰላ በአሁን ሰዓት ላይ 45 ሚሊዮን ብር እየተሸጠ ይገኛል። የእንግሊዞች ኩራትና መመኪያ በሆነው በቤንትሊ ሞተር ኢንጂነሮች ደምቆና ተደራጅቶ የሚመረተው ይሄ የ2021 ቤንትሊ ኮንቲኔንታል GT ለሀገራችን ብርቅና ድንቅ ከመሆናቸው አንጻር ብዙ እየተወራላቸው አይደለም። የኮንቲኔንታል GT ብራንዶች መመረት ከጀመሩ በፈረንጆች 2003 ላይ ቢሆንም ወደኛ ሀገር ግን የገባው በጣም በቅርቡ ነው። በ4 ሊትር መንታ ቱርቦ V8 ሞተርና በ6 ሊትር መንታ ቱርቦ W12 አማራጭ ያላቸው ሲሆን ስፖርት ሞድም ስላላቸው በሰዓት 335 ኪሎ ሜትር ይሄዳሉ ሳይሆን ይምዘገዘጋሉ ነው የሚባለው። ከ0 ወደ 100 ኪሎ ሜትርም ለመድረስ የሚፈጅባቸው 3.2 ሴኮንዶች ብቻ ሲሆን በW12 ኢንጂን 650 በV8 ኢንጂን ደግሞ 542 የፈረስ ጉልበት ያመነጫሉ። በመጨረሻም ወደ ዋጋው ስንመጣ ርካሹ የሚባለው $205,000 ሲሆን እሱን እንኳን ወደኛ ሀገር ስናመጣው ታክስና ትራንስፖርትን ጨምሮ 51 ሚሊዮን ብር ሲሆን ሌላኛው በሀገራችን የሚገኘው የቤንትሊ ምርት የሆነውና የቴዲ አፍሮ ሚስት አምለሰት ሙጬ ንብረት የሆነው ይሄ የ2020ው ቤንትሊ ቤንቴጋ ሲሆን ዋጋውም 39 ሚሊዮን ብር ነው። የሀገራችን ጠቅላይ ሚኒስትር ዶክተር አብይን ጨምሮ ምርጫቸው ያደረጉት ይህን ግርማ ሞገሳም እንዲሁም የሀብት መገለጫ የሆነውን ካዲላክ ስካላዴ በሀገራችንም 2023 እና 2024 ሞዴል የሚገኝ ሲሆን በሀገራችንም ብቻ ሳይሆን በመላው ዓለማት ከሚሊዮነሮች እስከ አርቲስቶችና ታዋቂ ሰዎች የሀገር ፕሬዝዳንቶች መታጀቢያም ጭምር ምርጫቸውና የሚንደላቀቁባቸው ሲሆን የዚህ መኪና ከውበቱ ባሻገር ጠንካራ ቦዲውና በቴክኖሎጂ የተራቀቀ ከመሆኑ በተጨማሪ 6.2 ሊትር
ሊትር V8 ሞተር ሲኖረው ከ420 እስከ 683 የፈረስ ጉልበትና ከ0 ወደ 60 ማይል ለመስፈንጠር 4.4 ሴኮንዶች በቂ ሲሆኑለት በሰዓትም 125 ማይል ፐር አወር መምዘግዘግ ይችላል። የዚህም ቅንጡ መኪና ዋጋ በዶላር $165,000 ሲባል ወደኛው ሀገር ሲመጣ ታክስና ትራንስፖርቱን ጨምሮ 49 ሚሊዮን ይደርሳል። እናንተስ ይህን ያህል ገንዘብ ቢኖራችሁ ትገዙታላችሁ? መልሳችሁን ኮሜንት ላይ ጠብቃለሁ። በአሁን ሰዓት በዛ ያሉ የሬንጅ ሮቨር ምርቶችን በሀገራችን ውስጥ ማየት እየተለመደ ቢሆንም ግን ይህ ሬንጅ ሮቨር አውቶባዮግራፊ P550e የተባለው መኪና ግን እመኑኝ እድለኛ ካልሆናችሁ በስተቀር ለማየት አትታደሉም። ምክንያቱም ከተማ ውስጥ ያሉት ከ3 አይበልጡምና ነው። ይህ መኪናም የሬንጅ ሮቨር ኢንጂነሮች የዘመኑን ቴክኖሎጂ በሚገባ ያራቀቁበትና በሃይብሪድ አማራጭም ያቀረቡት ሲሆን 38 ኪሎዋት ባትሪና 3 ሊትር ቱርቦ ቻርጅ ኢንላይን ሞተር መሸከም የሚችል ሲሆን ይህም 542 የፈረስ ጉልበት እንዲኖረው አድርጎታል። ከፍተኛ ፍጥነት ያስመዘገበውም 155 ማይል ፐር አወር ሲሆን ከ0 ወደ 100 ኪሎ ሜትር ለመድረስ የሚፈጅበት 4.7 ሴኮንዶችን ብቻ ነው። ይህንንም መኪና በዚህ ሰዓት መግዛት ከፈለጋችሁ 59 ሚሊዮን የኢትዮጵያ ብር የሚያስፈልጋችሁ ሲሆን በሀገራችንም የዚህ መኪና ባለቤት ከሆኑት ውስጥም የሰንሻይን ሪል ስቴት ባለቤት ልጅ የሆነው ነብዩ ሳሙኤል ይህን ራሱን ሬንጅ ሮቨር እና የ2023ቱን ላንድ ሮቨር መኪኖችን የራሱ ማድረግ ችሏል። አስፋልቱ ሰለቸኝ እስኪ ጣና ወይ ላንጋኖ ሐይቅ ላይ ልቅዘፍብህ ስትሉት ሳይከፋው እሺ ይሁና ሚላችሁ በቆምክበት 360 ዲግሪ ተሽከርክሬልኝ ስትሉትም ምን ገዶኝ ሊላችሁ የሚችለው ይህ BYD U8 ወይንም ያንጓን U8 የተባለው መኪና ብቻ ነው። ይህም BYD ፉል ሳይዝ ሌክዠሪ ክላስ ያለው ሲሆን በዋጋው ምክንያት ኢትዮጵያ በቀላሉ አይገባም ቢባልም ከBYD መኪናና ከሞት ማንም አይቀርም ብለን አስገብተነዋል ማለት አስገብተውታል። ይህ መኪና ኦል-ዊል ድራይቭ ሲሆን ሃይብሪድ 2 ሊትር ቱርቦ ቻርጅ ፔትሮል ኢንጂን የተገጠመለት ሲሆን 200 ኪሎዋትም ያመነጫል። በተጨማሪም አራቱም እግር ላይ ለእያንዳንዳቸው 220 ኪሎዋት የሚያመነጩ ኤሌክትሪክ የተገጠመላቸው ሲሆን በድምሩም 880 ኪሎዋት አላቸው ማለት ነው። ከ0 ወደ 100 ኪሎ ሜትር ለመንደርደር የሚያስፈልጋቸው 3.6 ሴኮንዶች ብቻ ሲሆን የዚህ መኪና ሌላኛው አስገራሚ ነገር 1180 የፈረስ ጉልበት መኖሩ ሲሆን ከፍተኛ ፍጥነቱ 200 ኪሎ ሜትር በሰዓት ያስመዘገበ ሲሆን የታንክ ጉልበት ከፍጥነትና ከውበት ጋር የቸረው ምርጥ SUV ሌክዠሪ መኪና ሲሆን ዋጋውም ውጪ ላይ $155,000 ሲደርስ በሀገራችን ውስጥ ደግሞ 60 ሚሊዮን ብር እየተጠራበት ሲሆን የዚህ መኪና ባለቤት ከሆኑት አንዱ የኦቢድ ኩባንያ ባለቤት ዮናስ ታደሰ ናቸው። የብዙዎች ህልምና ምኞት የሆነው ምቾትን ከውበት ጋር የተላበሱት አጠቃላይ የመርሰዲስ ምርቶች ያንን የያዙ ቢሆንም ግን ይህ መርሰዲስ ሜባክ GLS 600 የተሰኘው ግን ፍጹም ልዩና አስደናቂ ሲሆን በሀገራችንም አንድ ለእናቱ ብቻ ነው ያለው። ይህ መኪና 4 ሊትር መንታ ቱርቦቻርጅ V8 ሞተር ከሃይብሪድ አማራጭ ጋር ያለው ሲሆን የ550 ሆርስ ፓወርም ማመንጨት ሲችል ከ0 እስከ 100 ኪሎ ሜትር ለመድረስ 4.8 ሴኮንዶችና በሰዓቱ 250 ኪሎ ሜትር ድረስ መብረር ይችላል። በዓለማችንም ካሉ 10 ውድና ቅንጡ ዝርዝር ውስጥም የተካተተ ሲሆን የዚህን መኪና ሚዛቸውን አስደናቂ ቴክኖሎጂ ፊውቸሮችና 10ሩንም የዓለማችን ቅንጡ መኪኖች በደንብ የሚያብራራ ቪዲዮ ከዚህ ቀድሞ የሰራን ሲሆን እሱንም የዚህ ቪዲዮ መጨረሻ ላይ የምናያይዝላችሁ ሲሆን የዚህንም መኪና ዋጋ ስንመለከት ከ230,000 እስከ $310,000 ሲደርስ በእኛው ምንዛሬ ታክስና ትራንስፖርትን ጨምሮ እስከ 65 ሚሊዮን ብር የሚያስወጣ ሲሆን የሚድሮክ CEO የሆኑት አቶ ጀማል አህመድ ንብረት ነው እየተባለም ነው።
ጀርመን ከምታመርታቸውና ከምትኩራራባቸው የመኪና ውጤቶች ከሆኑት ውስጥ ይሄ የ2024 መርሴዲስ G580 EQ የሆነው በቅርቡ በአዲስ አበባ ጎዳናዎች ላይ ሲንጎማለል መታየት ያበዛ ሲሆን ይህም ውድና ሌግዠሪ መኪና ሙሉ በሙሉ ኤሌክትሪክና ፉል ሳይዝ SUV ሲሆን ከሚባለው በላይም ዘመናዊ ቴክኖሎጂ የተካተተበት ከመሆኑ በተጨማሪም በዱዋል ሞተርና 516 የፈረስ ጉልበት ከ108.4 ኪሎዋት ሊቲየም ባትሪ ጋር የሚገኝ ሲሆን ከዜሮም እስከ 100 ኪሎ ሜትር ለመድረስ የሚፈጅበት 4.1 ሴኮንዶች ሲሆኑ ከፍተኛ ፍጥነቱም 180 ሜትር ፐር አወር የሚደርስ ሲሆን ይህንን መኪና ለመግዛት ካሰባችሁ ከ213,000 ፓውንድ በላይ ሲሆን ወደኛ አሁናዊ ምንዛሬ እንዲሁም ትራንስፖርት እና ታክስን ጨምሮ ሲሰላ 76 ሚሊዮን ብር ማፍሰስ ይጠበቅባችኋል ማለት ነው። ምንም እንኳን ኢትዮጵያ ውስጥ የብራበስ ምርቶች በጣት የሚቆጠሩ ቢሆኑም ግን ያሉት ብቻ ቢሰበሰቡ ከ10 በላይ ትላልቅ ፎቆችን መስራት ይችላሉ። ይህኛው ጂ-ዋገን ብራበስ 800 ወይንም G63 በመባል የሚታወቁ ሲሆን በመርሴዲስ ስር ያለው ብራበስ እነዚህም መኪኖች በመውሰድ በላቀ ደረጃ የሚያሻሽላቸው ሌላኛው ካምፓኒ ሲሆን ይህም ካምፓኒ G800ን ጨምሮ G300፣ G400፣ G500፣ G600 እንዲሁም G700 እና G900 የተባሉትን የቅንጦትና የሀብት መገለጫ እንዲሆኑ አድርጎ የሚያመርት ሲሆን ይህም G800 በኢትዮጵያ ውስጥ በነጩ ከለር በብዛት የሚታይ ሲሆን እነዚህ መኪኖችም G ተብለው የሚሰየሙት ባላቸው የፈረስ ጉልበት መጠን ሲሆን ይህም መኪና የ800 ያህል የፈረስ ጉልበት አለው ማለት ነው። 4 ሊትር የቪኤት መንታ ቱርቦ ሞተር የተገጠመለትና ከ0 እስከ 100 ኪሎ ሜትር ለመድረስ የሚፈጅበት 4.1 ሴኮንዶች ብቻ ሲሆኑ ፍጥነቱን በሰዓት 240 ኪሎ ሜትር መክነፍ የሚችል ምቾት፣ ግርማ ሞገስ፣ ውበትና የሀብትን ጣሪያ መገለጫ እንዲሆን የተፈጠረ የዘመናችን ምርጡ የሌግዠሪ መኪና ነው። የዚህን መኪና ዋጋ ስንመለከት እስከ $500,000 የሚሸጥ ሲሆን በእኛው ምንዛሬ ደግሞ ትራንስፖርትና ታክስን ጨምሮ ከ90 ሚሊዮን ብር በታች አይታሰብም። የቅንጣቶች ሁሉ መጀመሪያና መጨረሻ የሆነው የ2023 ሮልስ ሮይስ ስፔክተር ለሀገራችን ብቻ ሳይሆን ለዓለማችንም የበዙ ቅንጡና ለባለሀብቶችና ለታዋቂ ሰዎች ብቻ ተብለው በትዕዛዝ የሚሰሩ ሲሆን በአዲስ አበባ ጎዳናም የሺህ አላሙዲን ንብረት የሆነው ይሄኛውና በኢምፖርትና ኤክስፖርት ትልቅ ድርጅት ባለቤት የሆነው ስሙ በውል የማይታወቀው የገዛ ሲሆን በቅርቡም በዚህ ፐርፕል ከለር ወደ ሀገር ውስጥ ይገባል ተብሎ እየተጠበቀ ነው። ወደ መኪናው ይዘትና ዋጋ ስንመጣ ደግሞ ይህ መኪና የሚመረተው በእንግሊዝ ሀገር የሚገኘው BMW ሌግዠሪ ዲቪዥን የሆነው የሮልስ ሮይስ ሞተር ካምፓኒ ሲሆን ይህም ድርጅት ከሚያመርታቸው ውድ መኪኖች መሃል ሮልስ ሮይስ ፋንተም እና ሮልስ ሮይስ ጎስት፣ ሮልስ ሮይስ ኩለንን እንዲሁም እኛ ሀገር የሚገኘውን ሮልስ ሮይስ ስፔክተርን ያካተተና ተወዳዳሪ የሌላቸውን የቅንጦቶች መጨረሻና የሀብት ትከሻ መለካከያ እንዲሆኑ ተደርገው የሚሰሩ ሲሆን ይህም ይሄኛው 2023 የሆነው የስፔክተር ሙሉ ለሙሉ ኤሌክትሪክ እና ፉል ሳይዝ አልትራ ሌግዠሪ ግራንድ ቱረር ወይንም GT ክላስ ተብሎ የሚጠራ ሲሆን የዚህ መኪና በር ሁለት ብቻ እንዲሆን ተደርጎ ሲሰራ ዱዋል ሞተር ኦል ዊል ድራይቭ ሲሆን ዓለም ላይ ባሉ የኤሌክትሪክ መኪኖች ለየት ባለ መልኩ የተገጠመለት የኤሌክትሪክ ሞተር አይነት ሴፓሬትሊ ኤክሳይተም ሲንክሮን ሞተር የተባለ ሲሆን በዚህ ምክንያት 430 ኪሎዋት ወይንም 577 ያህል የፈረስ ጉልበት እንዲኖረው አግዞታል። ፍጥነቱም ከ0 ወደ 60 ማይል ፐር አወር ለመስፈንጠር የሚፈጅበት 4.5 ሴኮንዶች ብቻ ሲሆን በአንድ ቻርጅም 250 ኪሎ ሜትር ያህል መንቀሳቀስ ሲችል የዚህ መኪና ቶፕ ስፒድም 250 ኪሎ ሜትር በሰዓት መክነፍ ይችላል። እስኪ የዚህን መኪና ዋጋ ለመገመት 4 ሴኮንድ እንስጣችሁ። በዶላር ከ420 እስከ $550,000 ሲሆን ወደኛ ሲመጣ ትራንስፖርትና ታክስ ምናምን ጣጣውን ጨርሶ ሲሰላ 105 ሚሊዮን ብር ይደርሳል። ብዙዎች ኢትዮጵያ ውስጥ በመግባቱ እርግጠኛ ያልሆኑበትና የማያምኑት መኪና ሲሆን እውነታው ግን እመኑኝ መርሴዲስ ጂ-ዋገን ብራበስ 900 ኢትዮጵያ ውስጥ ገብቷል።
ብዙዎች የዚህን መኪና ኢትዮጵያ ውስጥ መግባት አላምንና ወደፊትም አይገባም የሚሉበት ዋነኛ ምክንያት አላቸው። እሱም ዓለም ላይ የተመረቱት 25 ብቻ ስለሆኑ ነው። ግን እሱ ስህተት ነው። ምክንያቱም ይሄኛው ጂ-ዋገን ብራበስ 900 ሳይሆን አሻሽለው ያመጡት ጂ-ዋገን ብራበስ 900 ሮኬት ኤዲሽን የተባለው እና ለቢሊዮነሮች በትዕዛዝ 25 ያህል ያመረቱላቸው ነው። ይሁንና ግን ትንሽ የዋጋ ልዩነት እንጂ አሁን ላይ በኢትዮጵያ ካሉት ውድ መኪኖች የመጨረሻ የቅንጦትና ባለግርማ ሞገስ መኪና ሲሆን ኦል-ዊል ድራይቭ እና 4.5 ሊትር ቪኤት መንታ ቱርቦ ሞተር ሲይዝ 900 የፈረስ ጉልበት ማመንጨትም ይችላል። ከ0 ወደ 100 ኪሎ ሜትር በሰዓት ለመድረስ የሚፈጅበት 3.7 ሴኮንዶች ብቻ ሲሆኑ በሰዓትም 280 ኪሎ ሜትር መምዘግዘግ ሲችል፣ በዚህም ፍጥነቱ ምክንያት አልትራ ሌክዠሪ መኪና ሆኖ የስፖርት ካርን ባህሪ እንዲላበስ ሲያስችለው የዚህ መኪና አሁናዊ ዋጋም ከ800,000 እስከ 900,000 ዶላር ሲሆን በእኛ ስናመጣው ትራንስፖርትና 200% ቫት ሳይሰላ ብቻ ከ104 ሚሊዮን 800 ሺህ ብር እስከ 117 ሚሊዮን 900 ሺህ ብር ይደርሳል። ጤናውንና ሰላሙን ይስጠንና እነዚህ 10ሩንም መኪኖችን ለመግዛት ያብቃን። ኮመንት ላይ አሜን እያላችሁ ስለ ሀገራችን ባለሀብቶችና መኪኖቻቸው ያላችሁን ሀሳቦች ሀሳብ መስጫው ላይ በማስቀመጥ እንወያይባቸው።